ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ዩኒት 6 ሃይድሮካርበንስ ኤንድ ዜር ናቹራል ሶርስስ ሌሰን 3 ሳቹሬትድ ሃይድሮካርበን አልኬን በሚለው ርዕስ ላይ ነው። በዛሬው ትምህርታችን አልኬን ማለት ምን ማለት ነው፣ አልኬን ጀነራል ፎርሙላውን እናያለን ከምሳሌ ጋር፣ የአልኬን ሆሞሎጎስ ሴሪስ ምንድን ነው የሚለውን ነገር እናያለን። ቤተሰብ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ባለፈው ሌሰን 2 ላይ ክላሲፊኬሽን ኦፍ ኦርጋኒክ ኮምፓውንድስ ሳቹሬትድ ሃይድሮካርበን ምን ማለት እንደሆነ አይተናል። አልኬን ሳቹሬትድ ሃይድሮካርበን ምሳሌ እንደሆነም አይተናል። አልኬንስ አር ኦልሶ ኮልድ ፓራፊንስ። ፓራፊንስ ማለት ፓረም እና አፊንስ ከሚለው የግሪክ ቃል የመጣ ነው። ፓረም ማለት ሊትል ማለት ነው። አፊንስ ማለት ደግሞ አፊኒቲ ማለት ነው። ሊትል አፊኒቲ። ሊትል አፊኒቲ ማለት አልኬን ከሌሎች ኮምፓውንዶች ጋር ያለው ሪያክሽን በጣም ዝቅተኛ ነው፣ ሊትል ነው፣ ኢነርት ነው ማለት ነው። በዚህም ምክንያት ፓራፊንስ ተብሎ ይጠራል ማለት ነው። አልኬንስ አር ሳቹሬትድ ሃይድሮካርበን። ሳቹሬትድ ሃይድሮካርበን ማለት ካርበን ካርበን ሲንግል ቦንድ የያዘ ሃይድሮካርበን። አልኬንስ ኮንቴን ካርበን ካርበን ሲንግል ቦንድ ኤንድ ካርበን ሃይድሮጂን ቦንድ አለው ማለት ነው። ስለዚህ ሁሉም አልኬኖች ካርበን ካርበን ሲንግል ቦንድ እና ካርበን ሃይድሮጂን ሲንግል ቦንድ ብቻ ነው ማለት ነው ያላቸው። So have general formula CN where N starting from 1 2 3 እያለ ይቀጥላል። ስለዚህ if N equal to 1 አንድ ከሆነ N መተካት ትችላላችሁ። 2 times 1 2 ነው፣ 2 plus 2 4 ይሆናል። ስለዚህ CH 4 ይሆናል ማለት ነው። ይሄ ኬሚካል ፎርሙላ if the number of carbon 1 number of carbon ናት፣ n number of carbon ናት። ስለዚህ CH4 ይሆናል ማለት ነው። if the number of carbon n which is equal to 2 ከሆነ መተካት ትችላላችሁ። C2 2 times 2 4 4 plus 2 6 C2 H6 if n equal to 3 C3 H8 if n equal to 4 n equal to 4 2 times 4 8 8 plus 2 10 ስለዚህ C4 H10 እያለ ምን ይላል ይቀጥላል ማለት ነው። ሶ እነዚህ ምን ይባላሉ? ሆሞሎጎስ ሴሪስ ተብለው ይጠራሉ ማለት ነው። for example some members of the unbranched alkane family if the number of carbon 1 the name of alkane methane and also molecular structure CH4 molecular formula CH4 molecular formulaውን አሁን እንዳየነው CN H2N plus 2 ብላችሁ ካልኩሌት ማድረግ ትችላላችሁ ማለት ነው። if the number of carbon 2 name of alkane ኢቴን ይባላል። molecular structure CH3 CH3 ይሆናል ማለት ነው። molecular formula C2 H6 ይሆናል ማለት ነው። and also if the number of carbon 3 propane ይባላል name of alkane CH3 CH2 CH3 ይሆናል ማለት ነው። C3 H8 ደግሞ ሞለኪውላር ፎርሙላው ነው ማለት ነው። of carbon 4 the name of alkane ቡቴን ይባላል። ቡቴን ሞለኪውላር ስትራክቸሩ CH3 CH2 in bracket 2 CH3 ይሄ በአጭር ለመጻፍ ያክል ነው። ያ ማለት CH3 CH2 CH2 CH3 ነው። ይሄንን በአጭር መጻፍ እንችላለን ማለት ነው። ሰው ምን እናደርጋለን? CH3 ብለን ብራኬት CH2 2 ብለን CH3 ማለት እንችላለን ማለት ነው። ሶ እነዚህ ሁለት CH2 ሜታይልን ግሩፕ ባጭር አስቀመጥናቸው ማለት ነው። if the number of carbon 5 ከሆነ ደግሞ ይሄኛው 3 ይሆናል ማለት ነው። if the number of carbon 6 ከሆነ ይሄ 4 እያለ ይቀጥላል ማለት ነው። if the number of carbon 5 ፔንቴን፣ ካርበን ነምበር 6 ከሆነ ደግሞ ሄክሴን፣ ካርበን ነምበር 7 ከሆነ ደግሞ ሄፕቴን፣ ካርበን ነምበር 8 ከሆነ ደግሞ ኦክቴን፣ ካርበን ነምበር 9 ከሆነ ደግሞ ኖኔን፣ ካርበን ነምበር 10 ከሆነ ደግሞ ዲኬን እያለ ይቀጥላል ማለት ነው። እነዚህን ኔም ኦፍ አልኬን ወደፊት ኢፓክ ኔም ላይ የምናየው ነገር ይሆናል ማለት ነው። እነዚህን ሞለኪውላር ስትራክቸር መለማመድ ትችላላችሁ። and also ሞለኪውላር ፎርሙላቸውን ደግሞ CnH2n plus 2 ብላችሁ ካልኩሌት ማድረግ ትችላላችሁ። የፈለገውን የካርበን ነምበር ቢሰጣችሁ በዚህ ፎርሙላ መሰረት ሞለኪውላር ፎርሙላውን
ማወቅ ይቻላል ማለት ነው። እነዚህ ግሩፕ ኦፍ አልኬንስ ምን ይባላሉ? ሆሞሎጎስ ሴሪስ ተብለው ይጠራሉ ማለት ነው። አልኬን ሆሞሎጎስ ሴሪስ ማለት ምን ማለት ነው የሚለውን ነገር እናያለን። አልኬን ሆሞሎጎስ ሴሪስ are a group of compounds in which each member of the group differs from the next member by CH2። አልኬን ሆሞሎጎስ ሴሪስ ማለት a group of compound ናቸው። እያንዳንዱ ሜምበር ኦፍ አልኬን ወይም ግሩፕ ከኔክስት ከተከታዩ ሜምበር ኦፍ አልኬን የሚለየው ወይም ዲፈር የሚሆነው በCH2 ነው። በአንድ ካርበን እና በሁለት ሃይድሮጂን ማለት ነው። ይሄ ሜታይለን ግሩፕ ይባላል። እነዚህ ሆሞሎጎስ ሴሪስ ኦፍ አልኬን ተብለው ይጠራሉ። they differ by one carbon and two hydrogen atoms CH2 ግሩፕ ኦር ሜታይለን ግሩፕ ተብሎ ይጠራል። ሰንጠረዡ ላይ ማየት እንችላለን። ለምሳሌ ሞለኪውላር ፎርሙላ ኦፍ ሜቴን CH4 ነው። ሞለኪውላር ፎርሙላ ፎር ኢቴን C2H6 ነው። እነዚህ ተከታታይ አልኬን ሆሞሎጎስ ሴሪስ ኦር ሜምበር ኦፍ ግሩፕ በአንድ ካርበን እና በሁለት ሃይድሮጂን ይለያያሉ ማለት ነው። CH4 ለምሳሌ CH4 C2H6 ነው። በአንድ ካርበን ይለያያሉ፣ በሁለት ሃይድሮጂን ይለያያሉ ማለት ነው። ሆሞሎጎስ ሴሪስ has the following characteristics። የሆሞሎጎስ ሴሪስ ባህሪያት homologous series has constant unit between two consecutive members። በሁለት ተከታታይ ሜምበር ኦፍ ግሩፕ ኦፍ homologous series ተመሳሳይ የሆነ ኮንስታንት የሆነ ዩኒት ልዩነት ይኖራቸዋል። ሜታይለን ግሩፕ ኦር CH2 ግሩፕ ተብሎ ይጠራል ማለት ነው። and also has a general formula ጀነራል ፎርሙላ አላቸው። ያ ጀነራል ፎርሙላ ተመሳሳይ ነው CnH2n + 2 ነው ማለት ነው። shows trends in physical properties በአካላዊ ባህሪያት ወይም ደግሞ በፊዚካል ፕሮፐርቲ ልዩነት ያሳያሉ። እያንዳንዱ ሜምበር ኦፍ ሆሞሎጎስ ሴሪስ ኦፍ አልኬን የራሳቸው የሆነ አካላዊ ባህሪያት ወይም ደግሞ ፊዚካል ፕሮፐርቲ ይኖራቸዋል። ያ ማለት በፊዚካል ፕሮፐርቲ ትሬንድ ያሳያሉ፣ ልዩነት ያሳያሉ ማለት ነው። ለምሳሌ ወደፊት ፊዚካል ፕሮፐርቲስ ኦፍ አልኬል የምናየው ነገር ይሆናል። ነምበር ኦፍ ካርበን እየጨመረ ሲሄድ ሜልቲንግ ፖይንት እና ቦይሊንግ ፖይንት እየጨመረ ነው የሚሄደው። ስለዚህ በፊዚካል ፕሮፐርቲ ልዩነት ያሳያሉ ማለት ነው። but exhibits the same reactivity or chemical property እነዚህ ሆሞሎጎስ ሴሪስ ኦፍ አልኬን ተመሳሳይ የሆነ ሪአክቲቪቲ ይኖራቸዋል ወይም ደግሞ ተመሳሳይ የሆነ ኬሚካል ፕሮፐርቲ ይኖራቸዋል ማለት ነው። ምክንያቱም ሁሉም ሆሞሎጎስ ሴሪስ ኦፍ አልኬን ካርበን ካርበን ሲንግል ቦንድ ነው ያለው። አልኬን ካርበን ካርበን ሲንግል ቦንድ ነው ያለው። ስለዚህ ተመሳሳይ የሆነ ሪአክቲቪቲ ይኖረዋል ማለት ነው። ተመሳሳይ የሆነ ኬሚካዊ ባህሪ ይኖረዋል ማለት ነው። ነገር ግን የተለያየ አካላዊ ባህሪ ወይም ደግሞ ፊዚካል ፕሮፐርቲ ይኖራቸዋል ማለት። የዛሬውን ትምህርት በዚሁ ጨርሻለሁ። ለሚቀጥለው ፊዚካል ፕሮፐርቲስ ኦፍ አልኬን የምናይ ይሆናል። እስከዛው ድረስ ቸር ሰንብቱ። ጥያቄ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ስለተከታተላችሁኝ፣ ስለ አበረታታችሁኝ በጣም አድርጌ አመሰግናለሁ።